ነፍሰ ጡር ሴት ለባሏ እንዲህ በማለት ተጠይቀዋለች። ምን የምንወልድ ይመስልሃል? ወንድ ወይስ ሴት ልጅ? ባል ምንም ቢሆን ግድ የለኝም፣ ፈጣሪ ሰጠንን በደስታ እቀበላለሁ። ነገር ግን ወንድ ልጅ ከወለድን ሂሳብ አስተምረዋለሁ፣ ስፖርት እንዲሰራ አደርገዋለሁ፣ ሌሎች ጠቃሚ የሆኑ ክህሎቶችን አስተምረዋለሁ ይላታል። ሚስት በበኩሏ ሃሃ እና ሴት ልጅ ብትሆንስ ብላ ትጠይቀዋለች። ባልም ቀጠል ላረገና ሴት ልጅ ከወለድን ምንም ነገር ማስተማር አይጠበቅብኝም፣ ምክንያቱም ሁሉም ነገር የምታስተምረኝ እሷ ትሆናለች። እንደ አዲስ እንዴት መልበስ እንዳለብኝ፣ እንዴት መመገብ እንዳለብኝ፣ ምን መናገር እንዳለብኝና እንደሌለብኝ ወዘተርፈን። ባጭሩ ሁለተኛ እናቴ ትሆናለች። ምንም የተለየ ነገር ባላደርግም እንደ ጀግናዋ ትቆጥረኛለች። የሆነ ነገር ስከለክላት ሁሌም ትረዳኛለች። ሁል ጊዜ ባሏን በመልካም ነገር ሁሉ ከኔ ጋር ታወዳድራለች። ዕድሜዋ ምንም ያህል ቢሆን ሁል ጊዜ እንደ ልጅነቷ እንዳደርግላት ትፈልጋለች። ለእኔ ስትል ከዓለም ጋር ትጣላለች። እናም አንድ ሰው እኔን ቢጎዳ ያንን ሰው በጭራሽ ይቅር አትለውም። ሚስት ቀጠል ታደርግና ታዲያ ሴት ልጃችን ያን ሁሉ ነገር ስታደርግ ወንድ ልጃችን ግን አያደርገውም እያልክ ነው ብላ ጠይቀዋለች። ባል አይ እንደዛ ማለት አይደለም፣ ምናልባት እሱ እንዲሁ ሊያደርግ ይችላል፣ ነገር ግን እነዚህን ነገሮች ለማዳበር ይማራል። ሴት ልጆች ከነዚህ ነገሮች ጋር ነው አብረው የሚወለዱት። እንዲሁ ሊያደርግ ይችላል፣ ነገር ግን እነዚህን ነገሮች ለማዳበር ይማራል። ሴት ልጆች ከነዚህ ነገሮች ጋር አብረው ይወለዳሉ። ባጭሩ የሴት ልጅ አባት መሆን ለማንኛውም ወንድ ኩራት ነው። ሚስት ነገር ግን ለዘላለም ከኛ ጋር አትቆይም እኮ። ባል አዎ፣ ግን ከእሷ ጋር በልቧ ለዘላለም እንሆናለን። እሷ የምትሄድበት ቦታ ምንም ለውጥ አያመጣም። ሴት ልጆች ልዩ ስጦታ ናቸው። ቅድመ ሁኔታ ከሌለው ፍቅርና እንክብካቤ ጋር አብረው የተወለዱ በሴት ልጆች ለተባረኩ ለሁሉም እድለኛ አባቶች መታሰቢያ ይሁንልን። እስቲ ይህ ምን ያህል እውነት መሆኑን በሴት ልጆች የተባረካችሁ ኮሜንት ላይ መስክሩ። ማራኪ ወግ እንዳዘጋጀው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው